በስራ ላይ ያሉ ሁሉም አሽከርካሪዎች ስልጥነው የብቃት ምዘና እንዲወስዱ የሚያስገድድ ዘመናዊ የቁጥጥር ስርዓት ሊዘረጋ መሆኑ ተገለጸ። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ ተቀርጿል ሲል ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ባወጣው መግለጫ ላይ ጠቅሷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና ይወስዳሉም ተብሏል። በዚሁም መሰረት ይህንን ሀገራዊ ፕሮጀክት በይፋ ወደ ትግበራ ለማስገባት በተለይም አጠቃላይ የአሽከርካሪዎች ምዝገባና ስልጠናን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ጋር በትብብር ለመስራት የሚያስችለውን የስራ ውል ስምምነት መፈረማቸውም ተሰምቷል። በመሆኑም ይህ ሀገር አቀፍ የአሽከርካሪዎች ብቃት ምዘና የስልጠናና የደህንነት ማሻሻያ ፕሮጀክት የመንገድ የትራፊክ ደህንነትን በማጠናከር ረገድ የጎላ ሚና ይኖሯል ተብሎም ተገምቷል። ማናቸውም አሽከርካሪዎች በሙሉ አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት ይዘረጋልም ተብሏል። ይህ አሰራር የመንገድ ደህንነትን በከፍተኛ ደረጃ በማሻሻል ዜጎችን ብሎም ሁሉም የህብረተሰብ ክፍሎች በመንገድ የትራፊክ አደጋ ምክንያት ሞትና የአካል ጉዳት እንዲሁም የንብረት ውድመት ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑ ከፍተኛ እምነት ተጥሎበታል። በመሆኑም ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይም ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀመር ሁሉም ዝግጁ እንዲሆን የትራንስፖርትና ሎጂስቲክስ ሚኒስቴር አሳስቧል። በሌላ ዜና ህወሓት ቤት ለቤት ትጥቅ ማስፈታት መጀመሩ ተገልጿል። የህወሓት ሰራዊት አባላት በአላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄደ መሆኑም ተሰምቷል። የጦር መሳሪያ ያላቸውን ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑም ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንጃበበ እንደሆነ ነዋሪዎች እየገለጹ ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ የሰራዊቱ አባላት ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ ነውም ተብሏል። በአላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ተናግሯል ሲል ሪፖርተር ዘግቧል።